ከማንኛውም የሰው መኖሪያ በብዙ ሺህ ኪሎሜትሮች ርቃ በፓሲፊክ ውቅያኖስ መካከል የምትገኘው ትንሿ ደሴት። ይህች ደሴት የፋሲካ ደሴት ተብላ ትጠራለች። በዚህ ደሴት ታዲያ በጣም እጅግ የሚያስገርሙ ነገሮች እናያለን። ይህች ደሴት ከ900 በላይ የሆኑ እጅግ ግዙፍ የሆኑ የድንጋይ ሐውልቶች ይገኙባታል። ክብደታቸውም እስከ 80 ቶን ይደርሳል። ይህች ደሴት ታዲያ ብዙ ጥያቄ የሚፈጥሩ ነገሮችን በውስጧ ይዘዋለች። ጥያቄው ታዲያ ምንድነው አትሉ? እነዚህ ግዙፍ የድንጋይ ሐውልቶች ማን ሰራቸው? እንዴትስ በዚህ ደሴት ላይ አጓጓዛቸው የሚለው ትልቅ ጥያቄን ፈጥሯል ማለት ነው። ዛሬ እጅግ አስገራሚ ስለሆነው የሰው ልጅ የስልጣኔ ጥግና አስገራሚ ውድቀት ወደ ታየባት ወደዚህ ደሴት የተወሰነ ነገር እናያለን። እነዚህ ሐውልቶች ሞአይ ይባላሉ። የተሰሩትም ከእሳተ ገሞራ ድንጋይ ነው። የሚገርመው ነገር ሐውልቶቹን ያሰሩት ሰዎች ምንም አይነት የብረት መሳሪያም ሆነ መንኮራኩር አልነበራቸውም። ሳይንቲስቶች ለዓመታት ግራ ተጋብተው ነበር። እንዴት 80 ቶን የሚመዝን ድንጋይ ለኪሎ ሜትሮች ሊጓጓዝ ይችላል የሚለው ትልቁ ጥያቄ ነበር። የሀገሬው አፈ ታሪክ ግን አንድ አስገራሚ ነገር ይላል። ሐውልቶቹ በራሳቸው እግር እየተራመዱ ወደ ቦታቸው ሄዱ ይላል። ይህ ሊሆን ይችላል? ዘመናዊ ሳይንስ ግን ሌላ አስገራሚ ግኝት አግኝቷል። በቅርቡ ጊዜ የተደረጉ ሙከራዎች እንደሚያሳዩት የደሴቲቱ ነዋሪዎች ሐውልቶቹን በገመድ በማሰር ወደ ግራና ወደ ቀኝ እያወዛወዙ እንዲራመዱ ያደርጓቸው እንደነበር ይናገራሉ። ይህ ጥበብ የሰው ልጅን ብልሃት የሚያሳይ ነው። ይሁን እንጂ ይህ ስልጣኔ ግን አንድ ታላቅ የሆነ ዋጋን አስከፍሎታል። ሐውልቶቹን ለማጓጓዝ የሚያስፈልጉ ገመዶችን እና እንጨቶችን ለመስራት ደሴቲቱ ላይ የነበሩ ሁሉንም ዛፎች ሙሉ በሙሉ ጨፍጭፎ ተጠቅሞታል። ይህ ታዲያ በመጨረሻ የተፈጥሮውን ሚዛኑን ተዛብቶ ምግብ እንኳን ሳይቀር እንዲያጡ አድርጋቸዋል ማለት ነው። ያ ትልቅ ስልጣኔ በራሱ እጅ እንዲወድቅ ምክንያት ሆኗል። የፋሲካ ደሴት ታሪክ ለሁላችንም ትልቅ ማስጠንቀቂያ ነው። የሰው ልጅ ጥበብ እስከ ሰማይ ሊደርስ ይችላል። ነገር ግን ተፈጥሮን ከረሳን ያ የገነባነው ስልጣኔ የውድቀታችን ምክንያት ሊሆን ይችላል። ዛሬ እነዚህ ሐውልቶች ዝም ብለው ውቅያኖሱን ይመለከቱታል። ስላለፈው ታላቅነታቸው፣ ስለመጣው ውድቀታቸው ዝምተኛ ምስክሮች ናቸው። የዛሬው የዓለም ዙሪያ ጉዟችን ይህንን ይመስል ነበር። በቀጣይ ሌሎች እንዲህ እጅግ አስደናቂ የሆኑ ታሪኮችን እንድትመለከቱ ይህንን ቪዲዮ ላይክ በማድረግ እንዲሁም ይህንን ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ።